የአላህ መልእክተኛ እርሶ ሁሌም ልባችን ውስጥ ሕያው ኖት። ለዓለም እዝነት መላኩን ሁሌም ልቦናችን ያስበዋል፣ በልባችን እናየዋለን። የአላህ መልእክተኛ መሆኑን እናውጃለን። ታዲያ ለምን ያስከፉሃል ታላቁ የአላህ ፍጡር? ምን ባጠፉ ቅጣታቸው በረታ? ግንባሩ ላይ ቆሻሻ ይደፉ እንደነበር ሰምተናል። የእኔ ግንባር ለብሶ ግንባር ሲል መሬት ይንከባለል። የአላህ መልእክተኛ ሆይ ይህ ሲደርስቦ ሰዎችስ እንዴት አስችሏቸው ዝም ይላሉ? እንዴትስ ይስቃሉ? ያ ረሱለላህ መዲና መንገድ ላይ ሲሄዱ እኔን የሚያክሉ የበኒ ነጃር ሕፃናትን ሲያገኙ በደስታ ይቦርቁ ጀመር። ደስታ የሚሆኑትን አሳጣቸው። ከዚያም ጠየቋቸው ትወዱኛላችሁ ሲሉ አዎ ያ ሀቢበላህ እንወዶታለን አሉ። እርሶም እኔ በፍቅር እንደምወዳችሁ አላህ ምስክሬ ነው አሏቸው። በዚህ ዘመን ያሉ አብዛኞቹ ወጣቶች የበኒ ነጃር ሕፃናትን እንኳን አያህሉም። ቢሆንም እነዚህ ይወዱታል። ከነፍሳቸው በላይ እንደሚወዱት እንባቸው ይመሰክራል። ካላንቱ ማንም የላቸውም። እርሶም እንደሚወዷቸው አላህ ያውቃል። ኡመቴ ኡመቴ ሲሉ ነበር መካ ሆነው ለሰዎች ሁሉ ያስነዱዋል። ጉደብይ በጉልበታችን ተንበርክከን የአላህ እዝነት በርሶ ይሁንቦ ብለን ለምናል። ቃልም እንገባለን ከጌታ ባመጡት መልእክት አምነናል። መልእክቱንም አድምጠናል። ለትእዛዙ ተገዦች ነን። ያ ረሱለላህ አሁንም በ40 ዓመት እንዲሆን አሉ። አሁንም የኡመቱ መሪ ነን። ሁሌም እንወዶታለን። ሁሌም